بسم الله الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه وسلم أجمعين وبعد يقول النبي عليه الصلاة والسلام إنما الأعمال بالنيات وإنما لكل امرئ ما نوى أخلصوا نيتكم لله تعالى نياتنا لله سبحانه وتعالى النادر إن شاء الله بمقتل በዛሬው ፕሮግራማችን ስለ ጀሃነም ወይም ደግሞ ናር ምን እንደሆነና مما أخبرنا عن النبي صلى الله عليه وسلم ነብያችን صلى الله عليه وسلم ከነገሩን ከትዕዛዞች እንዲሁ ደግሞ ማመንና መቀበል ግዴታ ካለብን ውስጥ ጀሃነም እሳት ወይም ናር ቅጣት እንዳለና አሁንም ተፈጥሮ ያለ መሆኑን ማመን ግዴታ ይሆንብናል ማለት ነው። يجب الإيمان بأنها دار الشقاء والعذاب وأنها لا تفنى أعدها الله للكافرين الذين اختاروا الكفر وأعرضوا عن الإسلام وماتوا على ذلك. ይሄ ጀሃነም እሳት ብሎ ማለት አላህ Subhanahu Wa Ta'ala ያዘጋጀው ትልቅ የቅጣት ሀገር ነው። ይሄ የቅጣት ሀገር አይጠፋም፣ ጀሃነም አይጠፋም። አላህ Subhanahu Wa Ta'ala እሱን ለካዱ ሰዎች፣ እሱን በሱ ላመጹ ሰዎች፣ እስልምናን አልቀበልም ወይም አንተን አላመልክም ላሉ ሰዎች በዛው በኩፍራቸው ለሞቱ ሰዎች ያዘጋጀላቸው ትልቅ ቅጣት ነው ማለት ነው። ይሄ ጀሃነም ብሎ ማለት والنار فيها عذاب حسي حقيقي وحرها أشد بكثير من حر الدنيا وبردها أشد بكثير من برد الدنيا. ይሄ ቅጣት ብሎ ማለት እሳት ቅጣት ሱብሃንአላህ ላዩም ብቻ አይደለም የላይ የሰውነት ብቻ የሚያቃጥልም ሳይሆን ውስጡንም ማለት ነው የሚቆማምጥ የሆነ የሰውነታችንን ክፍል የሚቆማምጥ የሆነ ቅጣት አለ ማለት ነው። ሱብሃንአላህ እዛ ከጀሃነም ቅጣት ውስጥ ጥሩ ተመስለንና ጥሩ ይመስላቸውና የካፊር ሰዎች እኛን የጀነት አላህ ያድርገን ኢንሻአላህ አረንጓዴ መስራት ታያቸውና አትክልት ልክ እንደ ቁልቋል መሰልነች ይላሉ በሐዲስ እንደወረደው እሷን እንደው ያችን ልብላት ብለው በጣም እሳቱ የሚቀንስላቸው መስሏቸው ልክ ያችን ሄደው ይዘው ከጀሃነም ውስጥ ከሳት ውስጥ ነው የምትበቅለው ያቺ አትክልት እና ልክ ሲበሏት ሱብሃንአላህ አንጀቱን ጀሰዱንም እየቆማመጠች እስከ መጨረሻው ክፍል ተወርዳለች ወነዑዙ ቢላህ እና የውስጥ የአካሉን ክፍል ያቃጥላል። ይሄ ጀሃነም ብሎ ማለት የላይኛውን የአካላችን ቆዳችንም አላህ Subhanahu Wa Ta'ala በቁርአን ይለናል የሰውነታቸው ወይም ደግሞ ቆዳቸው ሲቃጠል ሌላ ቆዳ እንቀይርላቸዋለን እና ቅጣትን ይቀምሳሉ የሚለው የቁርአን አላህ Subhanahu Wa Ta'ala የገለጸልን በቁርአን አያ አለ። ይሄን ማለት ሱብሃንአላህ አንድ ሰው በዚህ በአካላችን አይደለም ጀሃነም መንገባው ትልቅ የሆነ የጀሃነም ወይም ደግሞ የእሳት ማገዶ የሚሆን ሰውነት ይሰጠናል። ልክ እንደ ተራራ ይሰጠንና ከዛ ተራራ ከተራራ ማያንስ የሆነ ሰውነት ወይም አካል ይሰጠንና እንገባለን። ከዛ በኋላ ሱብሃንአላህ ሰውነታችን በሚቀልጥበትና በእሳት በሚበላበት ሰዓት እንደገና ደግሞ ሌላ አዲስ ቆዳ ደግሞ ይቀየርላቸዋል አላህ Subhanahu Wa Ta'ala። የጀሃነም ቅጣት በጣም ከባድ ነው። ከዱንያ እሳት ጋር ሊያያዝ አይችልም። አንዳንድ ሰዎች የምታዩ ከሆነ በሚዲያ ላይ እንዲሁ ደግሞ በፌስቡክ ወይም ደግሞ በኢንተርኔት የጀሃነም እሳት እኮ ከባድ ነው ይያሉ የዱንያውን እሳት
እንደ ስዕል አድርገው የሚያቀርቡ ሰዎች አሉ። ይሄ ጭራሹን አይነጻጸርም። እንደዚህ ብሎ ማነጻጸር ራሱ በጣም ከባድ ነው። ምክንያቱም አላህ Subhanahu Wa Ta'ala በጣም ከባድ ቅጣት እንዳለ እቺ ዱንያ እሳት እንኳን በሌላ ሐዲስ እንደወረደው ሱብሃንአላህ ለዱንያ መጣቀሚያ ለነብይ አደም አለይሂ ሰላም መላእክቱ ጅብሪል ሲያመጣላቸው ትንሿን እንኳን ቴምር የምታክለዋን እሳት ከጀሃነም አምጥቶ ተራራው ላይ ቢያደርጋት ተራራው ነው ቀለጠ የሚባለው በሐዲስ ሱብሃንአላህ የዱንያው ተራራ ማለት ነው። እና እቺ እንግዲህ ቴምር ማታክል ዱንያን የምታቀልጥ ተራራውን የምታቀልጥ ከሆነች እንዳለ ትልቁ እሳት ሱብሃንአላህ ሺህ ዓመት አላህ Subhanahu Wa Ta'ala በምን መልኩ ነው ያስቀመጣት? ሺህ ዓመት በጥቁር ሐለት፣ ሺህ ዓመት በቀይ፣ ሺህ ዓመት በነጭ ሐለት 3000 ዓመት ማለት ይቻላል። አላህ Subhanahu Wa Ta'ala ከባድ መሆኗን ለኛ ለማስረዳት እንጂ በአንድ ጊዜ አላህ Subhanahu Wa Ta'ala በአንድ ጸባይ ወይም ደግሞ በነጭ ወይም በቀይ ብቻ ማኖር ይችላል ነበር ማለት ነው። ከባድ ቅጣት መሆኑን እኛ እንድናውቅና እንድንረዳ ነው። እኛ እሳት ኤሌክትሪክ እንኳን እሳት በእጃችን ለመጨበጥ እንፈራለን። ወይም ደግሞ ሱብሃንአላህ አደጋ ተነስቶ የእሳት አደጋ ወይም ደግሞ ቃጠሎ ወይም እሳተ ገሞራ አንበል እሳቱ ሲፈላ ሲንቀለቀል ከዛ መግባት አይደለም መቅረብ እንኳን ምን ያክል እንፈራለን። ሱብሃንአላህ እህቶቼ ወንድሞቼ የአኺራን ቅጣት ስለማንችለው በዱንያ አላህን ፈርተን ከጀሃነም እሳት እንድንጠበቅ ግዴታ የሆኑ ነገሮች በመፈጸምና የተከለከሉ ነገሮችን በመከልከል ራሳችንን ከጀሃነም እንጠብቅ። ዕውቀትን በመማር አላህ Subhanahu Wa Ta'ala በቁርአንም የነገረን ይሆነው ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة سبحان الله اجي اي علموا انفسكم واهليكم العلم الدين سيدنا علي رضي الله عنه ይሄንን የቁርአን አያ ሲያስረዱ ከጀሃነም እሳት መቀጣጣያዋ ድንጋይና ሰው ከሆነው ከከባዲቱ ከጀሃነም ቅጣት ራሳችሁን አድኑ ራሳችሁን ዕውቀትን በመማር ቤተሰቦቻችሁንም ግዴታ የሆነን ዕውቀት በመማር ራሳችሁን ጠብቁ ብለዋል። ይህንን ስንል ዒልምን በመማር ራሳችንን መጠበቅ እንችላለን። የሚጠብቀን አላህ ነው። ነገር ግን እኛ አላህን ትእዛዝ ከጠበቅን አላህ ደግሞ ጀነት ሊያስገባን ቃል ገብቶልናል ማለት ነው። ቅዝቃዜዋም ደግሞ በጣም በረዶ ቁምጥምጥ የሚያደርግ ነገርም አለ እዛ ውስጥ ክፍል ራሱን የቻለ እሳት አለው። ሱብሃንአላህ ጀሃነሙን ይፈራዋል አሉ። አንድ ጊዜ ሱሐቦቹ ጋር ነብያችን ሰለላሁ ዐለይሂ ወሰለም በአንድ ላይ ቁጭ ብለው ጀሃነሙን ይፈራዋል። አረ ይሄ እሳትን እንዳያገኘኝ ብሎ አንደኛው ጀሃነሙ እባብ ለባብ እንደሚፈራራው ማለት ነው። አረ ይሄኛው እሳትን እንዳያገኘኝ ብሎ አንደኛው ጀሃነም አንደኛውን ይፈራዋል አሉ። ሱብሃንአላህ ታዲያ ከዛ ጀሃነም ውስጥ ማን ነው የሚገባበት ያ ረሱላህ አሏቸው ሱሐቦቹ ሰለላሁ ዐለይሂ ወሰለም ደንግጠው በሁኔታው ከዚህም የሚገባበት አውቀው የሚያጠፉ ሰዎች ናቸው። ሐራም መሆኑን ያወቁ በሐራም የሚዘወትሩ ሰዎች ማለት ነው። ሱብሃንአላህ ያወቁ የሚያጠፉ ዒልም ኑሯቸው በዕልማቸው መስራት ሲገባቸው በዕልማቸው ማስተማር ሲገባቸው ወደ ሐራም የሚገቡ ሰዎች ሐራምን የሚደፍሩ ሰዎች አላህን የሚያምፁ ሰዎች እነዚህ ናቸው። ከዛ በጣም من قعر جهنم ታችኛው ክፍል የሚገቡ የካፊሮች መቀጫማ አለ። እንግዲህ 70 ዓመት ወደታች የሚያስኬድ ወነዑዙ ቢላህ። አንድ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ሱሐቦቹ ጋር ሆነው የሆነ ድምጽ ይሰማሉ፣ ኮሽታ ማለት ነው። ሲሰሙ አተድሩነ ማ هذا አሏቸው።
ይሄ ድምጽ አሁን የሰማችሁት ምን እንደሆነ ታውቃላችሁን ብለው ሷሃቦቹን ጠየቋቸው ነብያችን አለይሂ ሰላቱ ወሰለም ሷሃቦቹም አሉ ወላሁ ወራሱሉ አዕለም አላህና መልእክተኛው ይወቅኛ እናውቅም አሉ ሱብሃንአላህ ከዛም በኋላ ይሄ የዛሬ 70 ዓመት የተጣለ ድንጋይ ከጀሃነም ቂጥ እሳት እየደረሰ ነው አሁን አሉ ሱብሃንአላህ 70 ዓመት ወነዑዙ ቢላህ 70 ዓመት ይሄ ደግሞ መሐሉል ኩፋር ካፊሮች የሚቀጡበት ቦታ ነው 70 ዓመት ጥልቀት አለው ጀሃነም ወደታች አንድ ድንጋይ ጣል አድርገን በ70 ዓመቱ ነው የሚደርሰው ርቀቱን አያችሁ ወነዑዙ ቢላህ እና የጀሃነም ቅጣት ከባድ ነው ካፊሮቹ ምን ጊዜም ዘውታሪዎች ናቸው ወልካፊሩ ኻሊዱነ ፊሃ አበደን لا يخرجون منها አይወጡም ዘላለም ተቀጮች ናቸው በአላህ ያመጹ የቃዱ ሰዎች ان الله لعن الكافرين واعد لهم سعيرا خالدين فيها ابدا الله سبحانه وتعالى خالدين فيها ابدا ዘላለም ነዋሪዎች ናቸው ይቀጣሉ ብሎ አስቀምጧል ለካፊሮች وعمل عصاة المسلمين من أهل الكبائر أهل الذين كانوا يفعلون المعاصي الكبيرة وماتوا من غير توبة فهؤلاء على قسمين مسلموች ነው ግን ከባድ ወንጀል ሲሰሩ የኖሩ ሙስሊሞች ተውበት ሳያደርጉ ወደ አላህ ሳይመለሱ የሞቱ ሙስሊሞች ወንጀለኛ ሆነው ለሁለት ይከፈላሉ እነዚህ ለሁለት የሚከፈሉት قسم يعفيهم الله من عذاب النار بشفاعة النبي صلى الله عليه وسلم ويدخلون الجنة برحمة بلا عذاب የተወሰኑት ክፍል በነቢያችን ሰለላሁ ዐለይሂ ወሰለም ሸፋዓ በሳቸው አማላጅነት በሳቸው ሰበብ ሸፋዓት ለአህሉ الكبائر ብለው በሐዲሳቸው ተናግረዋል የኔ አማላጅነት የኔ ምልጃ ለወንጀለኞቹ ኡመቶች ነው ብለዋል በሳቸው ሰበብና በሳቸው ዝነት በአላህ Subhanahu Wa Ta'ala አዛኝነት ይምራቸውና በማንሰበብ ዱዓ ሲያደርጉ ኡመቶችን ማርልኝ ብለው ሲጨነቁ በሳቸው አማላጅነት ወደ ጀነት ይገባሉ አላህ ይምራቸውና የተወሰኑት ደግሞ قسم يعذبهم الله فترة في نار جهنم ثم يخرجوهم منها ويدخلهم الجنة لأنهم ماتوا على الإيمان የተወሰኑት ደግሞ ሙእሚኖች የወንጀላቸውን ያክል ተቀጣው የተወሰነ ጊዜ ተቀጣው ከዛ ይወጡና ወደ ጀነት አላህ ያስገባቸዋል ማለት ነው ሱብሃንአላህ قال الله سبحانه وتعالى إن الله لعن الكافرين وأعد لهم سعيرا خالدين فيها أبدا لا يجدون وليا ولا نصيرا سبحان الله سورة الأحزاب لي ينقرنال الله سبحانه وتعالى جهنمن فترات أهونم تزغاجتا ألج نو بلن ما من قديتها اللبن أهونم تزغاجتا موجودة الآن أهونم تزغاجتا ألا يجهنم سات يهي جهنم سات تزغاجتا ألا أم كبرنو قطعتو موج أميلاتشوم زلالم نواريناتشو ነው የሚለን አላህን ለካዱ ሰዎች አንዳንድ ሰዎች ጀሃነምን እንደቀላል ነገር ያያሉ አሬ ጀሃነም ቅጣት ከባድ ነው ጀሃነምን እንፍራስናሽ ባክ እንሞቃታለን ያሉ ነዑዙ ቢላህ እነዚህ ሰዎች ከእስልምና ይወጣሉ እንዲህ በማለታቸው ብቻ እየቀለዱ ቢሆንም እንኳን ምክንያቱም አላህ ከባድ ነው ብሎ عذابን شديد እንዳለ ያስቀመጠልን ቁርአንን ማንቋሸሽ ይሄ ማጣጣል ነው ማለት ነው ሱብሃንአላህ እና እነዚህን ሰዎች እናስተምራቸዋለን እናስጠነቅቃቸዋለን ጀሃነምን በጣም ቅጣትና ከባድ እንደሆነና መፍራት እንዳለባቸው ማለት ነው ሌላው ነገር ጀሃነም ዘላለም ኗሪ ናት ዘላለም ዘውታሪ ናት ከሊሙ ጠይብ በሚባለው መጽሐፉ ላይ ኢብን ተይሚያ እንዳለው ጀሃነም ትጠፋለች ሁሉም ይወጣሉ እንደሚለው አይደለም الله سبحانه وتعالى بالقرآن خالدين فيها بلونال زلالم نواري نو زوتاري نو بلونال جهنم እና ከጀነት ሰዎች የሚሆነው አላህ ያድርገን ወንጀላችንንም አላህ ይማረው ሙስሊማትን በሙሉ
አላህ ይርሐማቸው የሞቱትንም ያሉትንም የጀነት ምን ሆነ አላህ ያድርገን ኢንሻአላህ ያው የተወሰኑት ሙስሊሞችም እንደወንጀላቸው ይቀጣሉ የነብያችንን ሰለላሁ ዐለይሂ ወሰለም ሸፋዓ አማላጅነት ከሚያገኙት ያድርገን ወአኺሩ ዳዕዋና አልሐምዱሊላሂ ረብ